ሳምንት 3 ምኩራብ ቻሌንጅ። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ተገኝቶ የጸሎት ቤት የምትባለው መቅደስ ውስጥ ሆነው ከዋናው ዓላማ የሚያደናቅፍ በጎችና በሬዎችን የሚሸጡና የሚለወጡትን ነገሮች ለይቶ እንዳወጣ የእግዚአብሔር ቤተ መቅደስ በተባለች ሰውነታችን ውስጥና በዙሪያችን ያሉ ነገሮችን ለማውጣት የሚረዱ እነዚህን ነጥቦች እንመልከት። 1. ብዙ ጊዜ የምናጠፋበት የእጅ ስልካችን ውስጥ ያሉ ወደ ክርስቶስ እንዳንቀርብ የሚያደርጉ የተለያዩ ነገሮች፣ አላስፈላጊ የሆኑ ገጾችን፣ ሌሎችም የማይጠቅሙ ፋይሎችን፣ መተግበሪያዎችን ጠርጎ ማስወገድ። 2. በአንጻሩ ለአእምሯችን ረፍት በምናገኝባት ቅድስት ቤተክርስቲያን በመገኘት የጽሞና ጊዜ በማሳለፍ በእኛም ውስጥ ያለው ሸክም፣ ጭንቀት ወይም ኃጢአት ምን እንደሆነ መፈተሽ። እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ እንዳለ ጌታችን በቃሉ። 3. በምኩራብ ሰንበት የሚነበበው ወንጌል የዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜው፣ እንዲሁም መልእክታቱን ወደ ቆላሲያስ ሰዎች ምዕራፍ 2 ከቁጥር 16 እስከ ፍጻሜው፣ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ ፍጻሜው ማስታወሻ በመያዝ ማጥናት። 4. የእግዚአብሔር መቅደስ የተባለች ሰውነታችን የጸሎት ቤት ትሆን ዘንድ በጸሎት መትጋት። በዚህ ሳምንት ውዳሴ ዘአምላክ የተባለውን የሰባቱ ቀናት ውብ ጸሎት መጸለይ። ይህ ሳምንታዊ ቻሌንጅ እንዴት እየጠቀማችሁ እንደሆነ ያጋሩን። በተጨማሪ ይህንን ዕለታዊ የመንፈሳዊ ምግባራት መከታተያ ሰሌዳ ይጠቀሙ።